እሺ ቀጥል ወንድሜ ምን እንታዘዝ ተረኛ አንተ እሺ የለሽም ነበረ ማሚን እያወሯት ነበር ማይ ከኢትዮጵያ ነው የመጣሁትና 7 ወር ሆኖኛል እና ደላሌ 250 ሺህ ብር ከፍየው ነበር ከኢትዮጵያ የመጣሁት እና ሁለት ልጅ አለ ማሚ አንደኛው በተወለደ በ15 ቀኑ ነው ደም ነው ጥዬ የመጣሁት ህፃን ልጅ ማለት ነው ብር ተበድሬ ነው የመጣሁት ሁሉንም ነገር ያቃል ከዛ በኋላ እዚህ ከመጣው በኋላ ቻይና ሞል የሚባል ቦታ አይዲ ሰሩላል ብሎ ጽዳት እዛ አስገባኝ ከዛ እዛ አይሰሩልኝም ጽደንተን አይዲ ከዛ እግዚአብሔር ሲረዳኝ መብራን ስትረዳኝ አንድ ሰዓት ለምግብ ሲሰጥ ሰዓት በሷ በመሳ ሰዓት ዩኒፎርሜን አውልቄ ስራ መፈለግ ጀመርኩና ጫማ ቤት ሌላቻውን ያጋጋ እዛ ስገባ ደሞዝ ሳትሞላ ወር ለምን ወጣ ብርን ተቀበለ አይዲ አላሰራልም ወይ ሲለኝ እኔ እሺ ከዚህ ስራ የተሻለ ስራ አግኝቻለሁ እዛም አይዲ አይሰሩልኝም ነበር እዚህም አሁን አይሰሩልኝም ሴትዮዋ ልሞክርህና ስራት ጋቢ ካልሆነ አባራለሁ አለችኝ ማሚ እየሰማሽ ነው የሰማው ነው ወንድም ከዛ በኋላ ለክ እኔ በቃ የናምጣሽ ያልኩኝ ልጅ አሳዳጊ ስለሆንኩ ለልጅ ስላለኝ እሺ ብዬ አንገቴ እንደፍቼ እየሰራው ቀኗን እየቆጠረ እየመጣ አሁን ቀራማ ውስጥ ልገባ ነው ብር አምጣለኝ እስካሁን ድረስ 3500 ድርሃም ሰጥቻለሁ በእኔ ደረሰኝ አለ ለልጆች ሰጥቼ ብሩን በአካውንት ነው ያስገቡት በእጅ አልሰጥም ብዬው ከዛ ለልጆች እዛው ቻይና ሞል ለሚሰሩ እባካችሁ እንደዚህ ከመጣው እንደዚህ ቀኔ ነው እና ልጅ አሳዳጊ ነኝ እኔ አጉል ሆኛለሁ እባካችሁ እርዱኝ አይዲ ሊሰራልኝ ለደላላው ብር እንደዚህ በአካውንት አስገባ ብሎኝ ብያቸው በአካውንት አስገብተውልኛል ለነሱ ሰጥቻቸው ስክሪንሻት አድርገው ይዘውልኛል እነሱ ጋር መረጃው ማለት ነው ከዛ ምን አደረገ መሰለሽ አንዴ ቀይ ስቲከር ሊመታ ሄዷል ይለኛል አንድ ጊዜ አጂና ኡምራ ሄዷል ይለኛል ሰውየው አንድ ጊዜ ፓኪስታን ሄዷል ልጅ ሊደር ይለኛል ከዛ 4000 ድርሃም ነው ያልከኝ አይደለ 500 ድርሃሙን ልስጥና አይዲን ስጠኝ ስለው ምን አደረገ መሰለሽ አትጨቃጨቀኝ እንትና ትበል ይያለ እንዳለ ድምጾቹን ሪከርድ አድርጌ ሽፍት አድርጌያለሁ ነው ወደ ሌላ ቦታ ማን ነው ስሙ ካርጃ ነው ያለው ኤፍሬም ይባላል ፎቶም አለኝ ስክሪንሻት አድርጌ ከቲክቶክ ላይ አስቀምጫለሁ እሺ ቁጥሩን ስጠኝ እሺ ማሚ አሁን ካምፓኒው ብሎክ ተደርጓል እሺ ብሬን መልሱልኝ ቁጥሩን ስጠኝ እሺ እሺ ኤልሳለሽ ኤልሳ ነግቢ ነይ እንድናፋልስሽ ነው የላከችው ቁጥሩን ብዙ በይታ ኤልሳ ግቢ ማሚ ዋትስአፕ ላይ የላኩትና እንደዚህ አዳምጪልኝ እሺ ኤልሳ እንደቁጥር ጻፈ ኤልሳ አለሽ ነግቢ ሳሪ ወየጁ ዛሬ የት ነው የምታከብሪው? ሙኒት ወየ ስጠኝ ቁጥሩን 05 ያላ አንድ ልትል ነው እንዴ ጻፈውና 47 27 እሺ 47 27 0296 ስሙ ኤፍሬም ነው ያንተ ስም ማን ነው ዮሴፍ እባላለሁ ኦኬ ናቲ ኤልሳን ጥሪያት ሄሎ ሰላም አለይኩም ኤፍሬም ነው ነኝ ዮሴፍ የሚባል ልጅ ታውቃለህ አይዲ አንተ ጋር የሚያሰራ ሙኒት እንዴት ነሽ ሰላም ነው ሰላም አልሐምዱሊላህ አወቀኝ እኔ የምልህ ምንድነው ችግሩ ልጁ ሰውየው ምርመራ ሄዶ አሻራ ወስዶ ማለት ነው እንትሮ ነበር ካምፓኒ ሎክዶ ነብኛለ እና ልጁ ምን ይሁን ታዲያ ምንድነው መፍትሄው አሁን ሰውየው በ8 ነው በ9 አሁን ከአዲስ አመት በኋላ ይከፍታል ካምፓኒ እና ወደዛ ኦፈሪንግ ሌተር ሰጥቶት ዲስካውንት ይደረግልህ ኦሬዲ ቀራማ ገብቷል
አዎ 7800 ብር ቀራማ ውስጥ ነው ያለው። ሙኒት ዝም በል እስኪ አንድ ጊዜ ዮሴፍኛ እንጨርስ። ስለዚህ አንተ ከ8 ጀምረህ ኃላፊነት ወስደህ ትጨርሳለህ ጉዳዩ? አዎ ሰውየውንም እኮ አናግሮታል። አንቺ እንደውም አረብኛ ከቻልሽ አረብኛ ወረዲ ትችያለሽ። ሰውየውን ብታናግርልኝ እኔ እኮ እሱን ለመጥቀም ብዬ ነው እዚህ ውስጥ የገባሁት እንጂ እኔ የተጠቀምኩት ነገር የለም። ስንት ከፈልክ በይው። እኔ እንደውም ጨምሬ ከፍዬለታለሁ 800 ብር። የአይዲ ዋጋ ይሄ አይደለም። በእርግጥ እሱ 3 ያውቃል እኮ እኔ እኮ እሱን ልጠቀም ብዬ ነው የገባሁት። አሁን አንቺ ጋር ራሱ መምጣት የለበትም። ሲመጣም ከኢትዮጵያ ስትከፍሉ እንደመጣ የጨነቀው ታውቃለህ። መፍትሄ ፍለጋ የትም ይሄዳል አይደለ? ያው አንተ ደግሞ ንግግርህ ሪዝነብል እና ስነ ስርዓት ያለው ነው። አምነሃለሁ። እስከ 8 ድረስ አስተካክልልህ። እንደውም ስልሽ ሙኒት ይኸውልሽ ስልኩን ሰጥሽና የሰውየውን አንቺ እንደውም ሞር እንትን ስላለሽ ሰውየውን ራሱ ቢዚ ስለምሆን ላላነሳ ስለምችል ምናምን አንተ እንደጀመርክ ጨርሰው። እኔ ዝም ብለህ በዋትስአፕ እንደው አንቺ ራሱ ብትረጭን በዋትስአፕ ሰውየውን ለምንድን ነው እንደዚህ ያደረክባቸው? ልጁም እንደዚህ አይነት ነገር ውስጥ ገብቷል እና እንትን ብትይልን ደስ ይለኛል። ስልኩን ራሱ ሰጥቼዋለሁ ለራሱ ሊዮሴፍ። በቃ እኔ እናንተ እናወራለን። ትልክልኝና አናግረዋለሁ። ግን በቃ አንተም ደግሞ ሞር ሲሪየሱን ለምን መሰለህ አራስ ልጅ ጥዬ ነው የመጣሁት አለ። ታውቃለህ አይደል? ያው እንዴት ራሱ እንደመጣ ሚስቱ ልትወልድ እንደደረሰች ሁሉ ፕሮሰሱ አልቆለት እንዳትመጣ ቆይ ሚስት ወልዳ ነው የምትመጣው ብዬ ወልዶ ብሎ ነው የመጣው። እኔ እኮ ሲጀመር ሶልዲ ነው በሱ ያገኘሁበት ነገር የለም። ያውቃል እሱ እዚህ ጋር ሲመጣው ልክስ አይደለም የመጣው። ባይዘው ምን ላደርግ ምንድነው መፍትሄው ነው? 2 ቦታ 3 ቦታ ሄደ። ገብቶሻል? ሶልቭ የሚደረግበትን መንገድ የሚያቅሰው አንተ ማማከር። እኔም ሰው እየጠየቅኩኝ ነው። በየቀኑ ነው የምናወራው። በቃ ማለሽ እኔ እናንተ ተባብረን ሰውየውን እናናግራለን። ዋናው አንተ ችላ እስካላልክ ድረስ ቀን በቀን እኮ ነው የማወራው። ያውቃል እኮ ቀን በቀን የሰውየውንም መልዕክት ልክለታለሁ፣ እሱም ያወራዋል። የሆነ ፈርቅ ተይዞበት እኔ እንደውም ራሱ ነው እንደውም ባንክ አካውንቱ ላይ ሲያስገባለት የነበረው እኔ ራሴ ብር ልክለት ራሱ እንዳስገባ ያውቃል። ምንድነው የምትለው ኤፍሬም? ፖሊስ ይዞኝ ነበር። ፖሊስ ይዞኝ ፖሊስ ቢይዝህም አታስገቡ አንድ ቦታ መሆን። ምክንያቱም አሁን ይሄ የኤፍሬም ችግር ሳይሆን የካምፓኒው ችግር ነው። ካምፓኒው ሲስተካከል አስተካክላለሁ እያለ ነው። እኔም ደግሞ ከፊሉን አናግረዋለሁ። ሌላም ቦታ ኮሙኒቲዎች ሌላም ቦታ ቲክቶክ ላይ ገብቶ ነግራውታል። አሁን እናንተ ጋር ስለገባው ክስ አይደለም ይሄ ክስ ሰው ግራ ሲገባው መፍትሄ ፍለጋ ነው። ገብቶኛል። እንዴት ላድርግ ብሎ ቢያማክር ጥሩ ነው። እንደዛ ነው ያለው። አሁን እኛ ጋር መጥቶ እንዴት ላድርግ ሲል ያው አንዳንድ ጊዜ እነሱ ህጉን ስለማያውቁት የሚናገሩት ነገር ትክክል ይሁን አይሁን አላውቅም። እኔ እናንተ ግን እንግባባለን ስናወራ እንደዚህ። ለዛ ነው ስልኩን እልክልሻለሁ የሰውየውን። እኔም ገብቶሻል። እዚህ ነገር ውስጥ ይገባልን ብዬ ምን አላሰብኩም። በቃ ሲጀመር እኔ ከዋጋው ነው የተጠራጠርኩት። ልጁ የጠራው ዋጋ የአይዲ አይደለም። ገባ ሰጠው ያለው ብር ልጁ የመጣበት በራሱ ቪዛ ስለሆነ ምንም ነገር እንትን ውስጥ ነው። የሰውየውን ቁጥር ላክልኝ። እሺ፣ አመሰግናለሁ። አመሰግናለሁ። ቴንክ ዩ ወንድሜ፣ ቻው።